ይሄ መውሊድ የሚያከብሩ ሽርክ የሚያስኬዱ አሁን መስጊዶች ጋር አሉ ሀገራችን ላይ እና አሁን ተከትሎ መስገድ እንዴት ነው? ሽርክ የሚሰራ ኢማምን ተከትሎ መስገድ አይቻልም በፍጹም። እሺ አሁን እሱን ባናቅ መውሊድ ምናምን ጫት የሚቅሙ ከሆኑ እንዴት ነው ተከትሎ መስገዱ? እንዴት ነው የምናውቃቸው? ይሄን ማለት መስገዱ ከሽርክ በታች የሆኑ ስራዊ ጥፋቶችን አስመልክቶ ለሁለት ይከፈላሉ። እንዳጠቃላይ ከእስልምና የሚያስወጣ የሆነ ስህተት ካለባቸው እነዚህ ሰዎች በፍጹም እነዚህን ተከትሎ መስገድ አይቻልም። ለምሳሌ ኢዛ ካነ የድዑ ገይረ ላህ ወየስተጊሱ ቢገይሪላህ ከአላህ ውጭ ሌላን አካል የሚጣራ ከሆነ ከአላህ ውጭ በሌላ አካል እርዳታን የሚለምን ከሆነ ከሙታኖች፣ ከነቢያት፣ ከወልዮች ተብለው ከሚጠሯቸው እነዚህን ተከትሎ መስገድ አይቻልም። ነገር ግን ከዚያ ውጭ ከሆነ ለምሳሌ መውሊድን ማክበር የሚለው ከሆነ መውሊድን የሚያከብር ሰው በመውሊድ ውስጥ ሽርኮችን ይሰራሉ እነዚህ ሰዎች። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለምን እናወድሳለን ወይም እናመሰግናለን መድህ እናደርጋለን በሚል ስም የሚሏቸው ግጥሞች ላይ ሽርኮች አሉ ብታዩ። ስለዚህ እነዚህን ሰዎች ተከትሎ መስገድ አይቻልም። ምክንያቱም በዚያ በግጥሞቻቸው ውስጥ በርካታ ሽርኮች አላቸው። ከመውሊድ አክባሪዎች መካከል አንደኛው ሲናገር ለምሳሌ ሐሰኑል በና የጀማዓቱል ኢኽዋን ሙስሊሚን መስራች የሆነ እሱ መውሊድ አከብር ነበር ብሎ በግልጽ ይናገራል። መውሊድ እናከብር ነበር፣ ሩቅ መንገድንም መውሊድ ለማክበር እንሄዳለን በእግራችን አለ። በዚያም ላይ ግጥሞችን እንላለን እርሳቸውን እያመሰገንን ነብዩ ሰለላሁ ዐለይሂ ወሰለም ከምንላቸው ግጥሞች መካከል ምን ይላል? هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى እያለ ይናገራል። ምን ማለት ነው? هذا الحبيب مع الأحباب قد حضر ይህ ወዳጃችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእኛ ከወዳጆቹ ጋር ተሐድሯል ይላል። ተሐድሯል ሲሉ ሰምታችሁ ታውቃላችሁ? መተሐደር ማለት ተጥዷል፣ ተገኝቷል። ዛሬ ከኛ ጋር ወዳጃቸውን ስናከብር አብረው ከኛ ጋር ተገኝተዋል፣ ተሳትፈዋል ብላ ያምናሉ። ወሳመሐ الكل فيما قد مضى وجرى እንላለን አለ። ወሳመሐ الكل ሁላችንንም ይቅር ብሎናል። ፊማ ቀድ መዳ ወጀራ ያለፈውንና የተከሰተውን ኃጢአታችንን ሁሉ ይቅር ብሎናል። هذا كفر بالله سبحانه وتعالى لأن الله سبحانه وتعالى يقول في سورة آل عمران ومن يغفر الذنوب إلا الله كالله مستقر لله ኃጢአትን የሚምር አለ የለም። ወሳመሐ الكل فيما قد مضى وجرى ያለፈና የተከሰተውን ሁሉ ወንጀላችንን ምሮልናል ይላሉ ሰዎች። የሚገርማችሁ አውራድ እያሉ የሚሏቸው ሐሙስ ላይ ሀገራችን ላይ እንዲህ የዛኔ በተቆጣጠሩ ጊዜ በማይክሮፎን አድርገው ይሉ ነበር ሁሌ። እስካሁንም ድረስ አላውቅም እንጂ በፊት አንዋር መስጂድ ሐሙስ ይባላል። በማይክሮፎን ቁጭ ብላችሁ ብትሰሟቸው እንደ አረበኛውን ብትችሉ ማለት ነው እንዳለ የሽርክ ቃላቶች ናቸው። ኹዝ ቢየዲ ያ ረሱላህ አንተ የአላህ መልእክተኛ ሆይ እጄን ያዙኝና ካለሁበት ጭንቅና መከራ አውጡኝ እያሉ ይለምናሉ። አመ ዩጂብ አልሙጠር ኢዛ ደዓህ ይላል አላህ ደግሞ በቁርአን ላይ የተጨናነቀን እና የተቸገረን ሰው ካለበት ጭንቅና መከራ ከኔ በስተቀር ማን አለ የሚያወጣው እያለ ይናገራል። አይ አንተ ብቻ አይደለም ረሱልም ያወጣሉ ብላ ያምናሉ እነዚህ ሰዎች። ወሀዛ ሽርኩን ቢላህ ሱብሓነሁ ወተዓላ ወአንተ ልዋቂ ሚን ዐዛቢላህ ይላሉ። በጀሃነም እሳት ጠባቂ ነህ አንተ ራስህ ይሏቸዋል። ይህ ሁሉ ስህተት ነው። ፈአጊስና ያ ረሱለላህ አንተ የአላህ መልእክተኛ እርዳታህን እንሻለን ይላሉ። ወልኢስቲጋሰቱ ነውዑን ሚን አንዋዒል ዒባዳ دل عليها كتاب الله وسنة رسوله صلى الله عليه وسلم. قال الله سبحانه وتعالى في سورة الأنفال إذ تستغيثون ربكم فاستجاب لكم. الله استغاثا سيانسا لأركب الشيء من السراء يملكوا سرعة دهونا يقلسا نفاشها. فلما كانت الاستغاثة نوع من أنواع العبادة وجب صرفها لله وحده فمن صرفها لغير الله سبحانه وتعالى فهو كافر مشرك ولا تجوز الصلاة خلفه كزيان السوء جربان للتقرأي هين سوى تكتلوا مسكرة إن شاء الله والله لم يذكر عنه أشي نعم من ذلك يستاس نتجمعنا قرأ قبل أن تزيغا جزاك الله خير جمر طيب ያው እኛ ዋና ዓላማችን ሰዎች እንዲቀኑ ስለሆነ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሎ መጥራት ከአላህ ውጭ አይቻልም ሲባል ሰዎች ያደጉበት መንገድ ያስተማሯቸው በየመስጂዱ ያሉ ትልልቅ ጉልቤነን ባዮች በእድሜ ከፍ ያሉ ስላሉ ነብዩን የማይወዱ ሰዎች መጡ ይላሉ። አሁን እኛ ችግር የለም እውነተኛ ወዳጅ የሚለየው የቂያማ ቀን ነው። ምድራችን ላይ ማሳያው ቢኖርም ማን ይወዳቸዋል ማን አይወዳቸውም በሚለው ግን ነብዩ ራሳቸው ፍርድ ውስጥ
በምን ጉዳይ? እሳቸው ከአላህ ውጭ መጠራት ይችላሉ ወይስ አይችሉም ከሚለው ማለት ነው። ምን አሉ? ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ አሉ። አሁን ልብ በሉ የአላህ ባሪያዎች ወይ እኛ ስናነሳ የምናነሳው ሐዲስ ነው፣ ቁርአን ነው፣ የሷሃባዎችን ንግግር ነው። ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ በቂ እኮ ነበር አይደለ? ወላሂ እንደ ነቢዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አዛኝ የለም። ለምን? እኛ እንዳንጠምነውና የሚፈልጉት ከዒሳ በላይ እስከ ቂያማ ድረስ ማንም ከላይም ከታችም የተወደዱ እንደሆኑ ስላወቁ ምን አሉ? ላቱጥሩኒ ያለ ደረጃዬ ከፍ እንዳታደርጉኝ ከማ አጥረቲ ነሷራ ክርስቲያኖች ያለ ደረጃው ከፍ እንዳደረጉት ማንን? ኢብነ መርየም የመርየም ልጅ የሆነውን ዒሳን ምን ብለውታል? ራሱ አምላክ ነው፣ የአምላክ ልጅ ነው የመሳሰለው እንዳሉት እኔን እንዳትሉ አሉ። ፈኢነማ አና አብዱሁ እኔ እኮ ባሪያው ነኝ አሉ። አላሁ አክበር። ፈቁሉ እኔን በተመለከተ በሉ አብዱላሂ ወረሱሉ ባሪያውና መልእክተኛው ነው በሉ። እኛ ደግሞ ይሄን እንደምንል በማስረጃ ልንገራለን። መሬት ላይ አንድ ሰው በሁለት እግሩ ተንበርክኮ ራሱን አስተናንሶ አሰላሙ አለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱ ማን ስላዘዘ? ነቢዩ ስላዘዙን። አሰላሙ አለይከ የአላህ ሰላም በአንተ ላይ ይሁን፣ አዩሃ ነቢይ አንተ ውድ ነቢይ ሆይ፣ ወረሕመቱላሂ የአላህ ምዝነት፣ ወበረካቱ በረከቱን በእርሶ ላይ ይሁን። ቀጠልና ደግሞ ምናል አለፍ እንዳል አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ከማ ሰለይተ ዓላ ኢብራሂም ወዓላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ ዓላ ሙሐመድ ወዓላ አሊ ሙሐመድ ከማ ባረክተ ዓላ ኢብራሂም ወዓላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ስለዚህ ወንድምና እህቶቼ ሆይ ለዒሳ ካልተቻለ ክርስቲያኖች ለሚያመልኩት እሱን ማምለክ ካልተቻለ ያውም ልብ በሉ ዒሳ በሕይወት አለ። የት? ሁለተኛው ሰማይ ላይ ተመልሶ ይወርዳል። መቼ? ቅያማ ሲደርስ። ነቢዩ ሙሐመድስ ሰለላሁ ዐለይሂ ወሰለም ሞተዋል። አይሻ ቤት መዲና ተቀብረዋል። ግን ሁለቱም የአላህ ባሪያዎች ናቸው። አላህ ምን አለ? ዒሳን አስመልክቶ በል ተብሎ ኢኒ አብዱላህ አለ። እኔ እኮ የአላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጠኝ። ምን ማለት ነው? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ እንዳደረጋቸው ለእሳቸው መጽሐፍ ሰጥቷል፣ ለዒሳም መጽሐፍ ሰጥቷል። አታኒ አልኪታብ ወጀዐለኒ ነቢይ ያደረገኝ። ወአውሳኒ ኢኒ አብዱላህ ደግሞ እኔ ባሪያ ነኝ። ነቢዩንም ምን እንዳላቸው? አልሐምዱሊላሂ አለዚ አንዘለ ዐላ አብዲሂ። ስለዚህ ዒሳ ታላቅ ምሳሌያችን ነው። ለዒሳ ካልተገባ ልደቱን ማክበር የነቢዩ ሙሐመድንም ልደት ማክበር አይቻልም። ሰዎች ምን ይላሉ ታዲያ? እንዴት እናስታውሳቸው? እሳቸው ሲወሱ እንዴት ትጠራላችሁ፣ እንዴት ትጠላላችሁ ይሉናል። አረ ክሳችሁንም ወቁት። ወላሂ ከእንቅልፋችን ከተነሳንባት ሰዓት ጀምሮ ምን እንላለን? እሳቸው ያስተማሩንን ይዘን አልሐምዱሊላሂ አለዚ አሕያና ባዕደማ አማተና ወኢለይሂ አንሹር። ማንን አስታውሰን አልረሳናቸውም። ሐታ ሰው ሞቶብን ቀብር ውስጥ ስናስገባ እኛ ሞተን ሰዎች ሲያስገቡን ቢስሚላህ አላ ሚለቲ ረሱሊላህ ባላህ ስም በመልእክተኛው መንገድ ብለው ነው የሚያስገቡን። እና ብዙ ሰው ከመውሊድ ሊወጣ ይገባዋል። እሳቸውን ማስታወስ ብቻ አይደለም ዋናው ዓላማ፣ ሰዎችም ባላህ ላይ አምፀው የአላህን ስልጣን ለነቢዩ ሙሐመድ መስጠት ነውና። ደግሞ ቢድዓ አንድ ጊዜ እሺ አንበል፣ በቃ አንስማማ። ከተስማማንላቸው በኋላ በዛ ይቆሙ። ራሳቸው አህባሾች ምን ይላሉ? አላህ ይምራቸውና የአብሬቶች መውሊድ ረጀብ ላይ ነው የሚከበረው፣ የመጀመሪያዋ እሁድ ላይ ነው የሚከበረው። ምንድነው ማስረጃችሁ? ይሄ ለአብሬት ሼኾች ነው ሲባሉ አይደለም አሉ። እና ታዲያ ለማን ነው ሲባሉ የነብዩ መውሊድ እኮ ነው አሉ። እንዴ ነብዩ እኮ በረጀብ አልተወለዱም ሲባሉ ምን አሉ? ረጀብ ማለት እሳቸው የተጸነሱበት ነው አሉ። እንግዲህ አብደላ የተባለው አባታቸውና አሚና የተባለችው እናታቸው አብረው ሲተኙ የነብዩ አባትና እናት አልጋ ላይ ሲተኙ ቦታው ላይ ነበሩ። ቆጥረው ነው የመጀመሪያዋ እሁድ ናት እሳቸው የተጸነሱባት ብለው። የግፋቸው ግፍ ደግሞ ልንገራችሁ፣ ሌላ ግፋቸው። አሁን ሁሴን ነው ወንድማችን አንስቶታል። እሳቸው ይመጣሉ ብለው ያምናሉ። እኛ አይደለም የዋሸንባቸው። የሽርክ መንዙማ ባያቸው ምን ይላል? አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሐባዎቹ ነብይ መጡላችሁ ይላሉ። ከዛ አገራችን ላይ በተለይ ወደ ሰሜኑ ክፍል አንዲት መስገጃ ትደረግና ድሮ ከለ ይባል ነበር። መስገጃ ከመምጣቱ በፊት ነጭ ፍየል ወይ ነጭ በግ ሲታረድ ቆዳው ይለፋና ምን ይደረጋል? ትቀመጣለች። ነብይ ከነ አስሐባዎቻቸው ሲመጡ
እዚህ ነውና የሚቀመጡት አንድ ሰው እንዳይቀመጥበት ይባላል። አሁን ልብ በሉ ነቢዩ ሰለላሁ ዐለይሂ ወሰለም 100 ምናምን ሺህ ሶሃባ ተሰብስቦ ማለት ነው አንድ መስገጃ ላይ ተቀመጠ ማለት ልክ የህፃናት ፊልም ላይ አክተሩ እኮ ያንን ሁሉ ህዝብ ወደ ጉንዳንነት ቀየረው እንደሚባለው ለጉንዳኖች እንኳን 100 ሺህ ጉንዳን ለማይበቃው ቦታ ነቢዩ ከነ ሷሃቦቻቸው ሲመጡ እዚች መስገጃ ላይ ነው የሚቀመጡት ይላሉ። ወንድሞቼ እሳቸውን ወደድን ብለን ሰይጣን አይጫወትብን። እዚሁ ሀገራችን ላይ ነው የሰማችሁት። ደጋግሜ ድምፅ ፋይሉን ለቅቅ ያለው ከነቢዩ በፊት 39 ነቢያትን ጸጉራቸውን የላጨ ነቢያችንንም ጸጉራቸውን 40 የላጨ ሰው እኮ አበልቃሲ የሚባል ኢትዮጵያዊ ሰው አለ ብለው በድምፅ ፋይል ነው የለቀኩት። ስለዚህ እንውጣ፣ ሱናን እንወቅ። ማንም ድሪቶውን ሲያደራብን ክህደትን ሲያሸክመን አሜን ብለን ልንቀበል አይገባንም። ዲናችንን ከተማር ማንም አይጫወትብንም። ወንድሞቼ ሼህ ሙሂዲን የሚባለው ወሎ ገታ ላይ ያለው ሼህ አሁን በቅርብ ቀን የለቀኩት ደግሞ የድምፅ ፋይል አለ። ምን ይላል? ቀላል ሰው እኮ መሰልኳችሁ አታቆኝም። ነቢዩ ሲወለዱ እኮ በድምፅ ተጠጃለሁ አለ። ቦታው ላይ ነበርኩ አለ። በቡራቅ ደግሞ ወደ ቤተል መቅዲስ ሲሄዱ አብዱልቃድር ጄላኒ ያኔ ስላልተፈጠሩ አለ። እሱ ግን ከሳቸው በፊት ተፈጥሮ ማለት ነው። የአብዱልቃድር ጄላኔን ሩህ ልክ እንደ ደረጃ ተውጣተው ነው ቡራቅ ላይ የወጡት። ቡራቋን ቀድሟት ደግሞ የት ሄደ? ቤተል መቅዲስ። እዛ የተሰበሰቡት ሰዎች ምን ይላሉ? አጀብ እያሉ ይሰማሉ። ስለዚህ በተለይ እኔ ወንድሞቼ ሰሜኖችን ትጠላለህ እንዳትሉኝ፣ እኔም ከሰሜን ነኝ። በአባቴም በእናቴም ዘርን መካድ አይቻልም። ዘሬንም መቼም ቢሆን አልክድም። አማራ ክልል ላይ ግን በጣም ልንለፋ ይገባናል። እዛ ክልል ላይ ያለውን ሽርክ ሁላችንም ታግለን በጣም ልንለፋ ይገባናል። ኦሮሚያ ላይ ያሉ ወንድሞቻችን ኦሮሞ ክልል ላይ ያለውን ሽርክ ወገባቸውን አስረው ኦቦሌሳን ኬኛ እያሉ ምን ማድረግ አለባቸው? ዳዕዋቸውን ማድረግ አለባቸው። ትግራይ ላይ የትግሬ ዱዓቶች፣ በጉራጌ በስልጤ በዚህ መልክ ከታገል ኡማው በጠቅላላ አንድ አላህን በብቸኝነት ካመለከ ነቢዩን ብቸኛ ነቢዩ አድርጎ ከተከተለ እስልምና ሃይማኖትን ብቸኛ የተድላው ምንጭ አድርጎ ከተንቀሳቀሰ አላህ ይረዳናል። እንማር፣ እናስተምር። ይሄን ለማለት ነው ወንድሜ። አፉ በላይ እንግዲህ ጀዛከላሁ ኸይራ ወባረከላሁ ፊክ። ደስ የሚል ምክር ነው። አላህ ይባርክ ፊክ። እሺ ቀጥሉ። አንዲት ደግሞ ጥያቄ ያለችኝ ደግሞ በጣም ብዙ ጊዜ ጭንቅ ራሴ ላይ የምትመላለስ ስጁድ ለሰው አይወረድም ይባላል። ጉልበት መሳም ለእናትህ እንዴት ነው? ለእናትህ ዝቅ ማለት እሱን ለማድረግ ብሎ ነው አብዱላህ ሁዘይፋ ብን አልየማን ነቢያችን ሰለላሁ ዐለይሂ ወሰለም በላኩት ጊዜ አው ሙዓዝ ብን ጀበል ከሁለት አንዳቸው መጥቶ ሊያጎነብስላቸው ፈለገ። እንደዚህ ዝቅ ብሎ ሊስም እርሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ከለከሉት። ምን እያደረክ ነው አሉት። አክብሬያቸው ዝቅ ብዬ ምናምን አለ። በቃ ነቢ ሰለላሁ ዐለይሂ ወሰለም ኢነሁ ላ ዩርከዑ ኢላ ሊላህ አሉት። ከአላህ በስተቀር ለሌላ ለማንም ዝቅ አይባልም ብለው ከልክለውታል። ስለዚህ አይቻልም፣ አይፈቀድም። ግንባሯን ልትስማ ትችላለህ። ዝቅ ያለ ቦታ ከሆነ ተቀምጣ ከሆነ እሷ የዛን አንተም ዝቅ ብለህ ባለችበት ደረጃ ልትስም ትችላለህ እንጂ እንዲህ እግር ላይ ሄዶ እስከ መውደቅ ድረስ በዚህ መድረስ ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ በስተቀር ለሌላ ለማንም እንዳታጎነብሱ ብሏል። ኢነሁ ላ ዩርከዑ ኢላ ሊላህ። እሺ